አንድ ሰው በረሃብ የዛለ ሆዱን ለመሙላት ከጓደኞቹ ጋር በየምሽቱ ከማክዶናልድስ በስተጀርባ ተርፎ የሚጣል ትርፍራፊ ምግብ ይለምን እንደነበር ቢነገራችሁ ታምናላችሁ? ዛሬ ግን የገዛ የራሱን አየር መንገድና የግል ደሴት የገዛ በሰው ልጅ ታሪክ በደሞዝ ከፍተኛ ስፖርተኛ ነው። ይህ በክርስቲያኖ ሮናልዶ የህይወት ጉዞ በእግር ኳስ ታሪክ ውስጥ ብቻ ሳይሆን በሰው ልጅ ታሪክ ውስጥ ትልቁና አስገራሚው ውጣ ውረድ የበዛበት እውነተኛ ታሪክ ነው። ከከባድ መሰናክሎች እስከ ትላልቅ ሽልማቶች አልፎ ተርፎ በህይወቱ ውስጥ እጅግ ውድ የሆኑ ሰዎችን እስከ ማጣት ሮናልዶ ወደ ስኬት ማማ ለመውጣት ሁሉንም መከራዎች በሳቅ በደምና በእንባ አልፏል። ነገር ግን ጅማሬው ላይ ይህ ምስኪን ልጅ የዓለም ንጉሥ ይሆናል ብሎ ያሰበ አንድም ሰው አልነበረም። ሮናልዶ የካቲት 5 ቀን 1985 ዓ.ም በፖርቹጋል ማዴራ በምትገኝ ፉንቻል የምትባል ትንሽዬ ባህር ዳርቻ መንደር ተወለደ። ቤተሰቦቹ እጅግ ድሆች ከመሆናቸው የተነሳ እናቱ ዶሎሬስ እሱም በማህፀኗ ሳለ የሚበላ ነገር ስለሌላት ልጁን ባስወረድኩት ኖሮ ብላ የምታስብበት ደረጃ ላይ ደርሳ ነበር። ዶክተሮች ፈቃደኛ ሳይሆኑ ሲቀሩ እናቱ የሞቀ ቢራ ጠጥታና በኃይል ሮጣ ጽንሱን ለማስወረድ ሞክራ ነበር። ነገር ግን እጣ ፈንታው ከሷ እቅድ በላይ ከፍ ያለ የነበረው ያ ህፃን ሊወርድ አልቻለም። አባቱ ሆሴ ዴኒስ በአካባቢው አንዶሪኒሃ በሚባል ክለብ ውስጥ የትጥቅ ጠባቂ የነበረ ሲሆን የጦርነት ሰለባና ኑሮውን በሱስ የረሳባት ነበር። እናቱ ደግሞ ቤተሰቡን ለመደገፍ ሌት ተቀን በጽዳትና በማብሰል ስራ ትለፋ ነበር። ሮናልዶና 3 ወንድምና እህቶቹ በአንድ ጠባብ ክረምት ሲመጣ ዝናብ በሚያፈስ የቆርቆሮ ቤት ውስጥ አንዳንዴም የሚበላ እህል ሳይኖራቸው በችግር ያሳልፉ ነበር። ነገር ግን በዚህ ሁሉ መከራ ውስጥ ሮናልዶ ከጭንቀቱ ሁሉ የሚያመልጥበት አንድ አስማታዊ ነገር አገኘ። እሱም የጨርቅ ኳስ ነበር። መራመድ ከጀመረበት ጊዜ አንስቶ በየቀኑ ስፍር ቁጥር ለሌላቸው ሰዓታት በኮብልስቶን ጎዳናዎች ላይ ክህሎቱን ለማሳደግ ይለፋ ነበር። ጓደኞቹ በትምህርት ቤት ውስጥ ክራይ ቤቢ ወይም አልቃሻ ይሉት ነበር። ምክንያቱም ኳስ ሲያጣ ወይም ጨዋታ ሲሸነፍ ማልቀስ ይቀናው ነበር። ሌሊት ህፃናቱ በሙሉ ሲተኙ እሱ ግን በጨለማ ውስጥ ኳስ ያንጠራጥር ነበር። በ12 ዓመቱ ህይወቱ ሌላ አስደንጋጭ ፈተና ገጠማት። የስፖርቲንግ ሊዝበን አካዳሚን ለመቀላቀል እናቱንና ቤተሰቡን ጥሎ ማዴራን ትቶ ብቻውን ወደ ዋና ከተማ ሊዝበን ተጓዘ። በ15 ዓመቱ ደግሞ ህይወቱን ብቻ ሳይሆን የእግር ኳስ ህልሙን ሙሉ በሙሉ የሚቀጥፍ አደጋ ተከሰተ። ልቡ ባልተለመደ ሁኔታ በፍጥነት ይመታ ጀመር። ዶክተሮች እግር ኳስን እስከ መጨረሻው ማቆም እንዳለበት፣ ካልሆነ ግን ህይወቱ አደጋ ላይ እንደሚወድቅ ነገሩት። ነገር ግን ሮናልዶ አልተሸነፈም። እናቱ ውሳኔውን ፈረመችና አደገኛ የሆነ የሌዘር ቀዶ ጥገና ተደረገለት። ከቀዶ ጥገናው ጥቂት ቀናት በኋላ ያ ልጅ ገና ቆስሉ ሳይድን ወደ ልምምድ ሜዳው ተመለሰ። እጣ ፈንታውን የቀየረው ታዋቂው የአልበርት ፋንትራው ታሪክ የመጣው በዚህ ዘመን ነበር። በአካዳሚው በነበረበት ወቅት ከቅርብ ጓደኛው አልበርት ጋር ለአንድ ትልቅ ጨዋታ ተሰለፉ። ስካውቶቹ በዚህ ጨዋታ ላይ ብዙ ጎል ያስቆጠረውን ወደ ዋናው ቡድን እንወስዳለን አሏቸው። ሮናልዶ 1 ጎል አስቆጠረ፣ አልበርትም እንዲሁ። በጨዋታው ማጠናቀቂያ ላይ ግን አልበርት ግብ ጠባቂውን ጭምር አልፎ ወደ ባዶ መረብ ከመምታት ይልቅ ኳሱ ወደ ኋላ አቅንቶ ለሮናልዶ አሳለፈለት። ሮናልዶ ጎሏን አገባና ውሉን ፈረመ። ጨዋታው ሲያልቅ ሮናልዶ ለምን አደረግከው ብሎ ጠየቀው። አልበርትም ምክንያቱም አንተ ከኔ የተሻልክ ነህ አለው። ዛሬ አልበርት ምንም ስራ የለውም። ነገር ግን ሮናልዶ ትልቅ ቤት፣ መኪናና የቅንጦት ኑሮውን ሙሉ በሙሉ በመግዛት ያንን ውለታ እየመለሰለት ይገኛል። በኦገስት 2003 ዓ.ም የስፖርቲንግ ሊዝበንን አዲሱን ስቴዲየም ለመመረቅ ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ አደረጉ። በወቅቱ የ18 ዓመቱ ሮናልዶ በሜዳው ላይ እንደ ንፋስ ይሮጥ ነበር። የዩናይትድን አንጋፋው ተከላካይ ጆን ኦሼን መሬት አስላሰው። ጨዋታው በሊዝበን 3-1 አሸናፊነት ተጠናቀቀ። በበረራ ወቅት የዩናይትድ ተጫዋቾች ለአሰልጣኙ ሰር አሌክስ ፈርጉሰን ይህንን ልጅ ሳንይዝ ከአውሮፕላኑ አንወጣ ብለው ለመኑ። ሪያል ማድሪድና ጁቬንቱስም ይፈልጉት ነበር። ነገር ግን ፈርጉሰን ፈጣን ነበሩ። ፈርጉሰንም ወዲያውኑ በ12.24 ሚሊዮን ፓውንድ በወቅቱ ለታዳጊ ከፍተኛ በሆነ ዋጋ ወደ እንግሊዝ አዘዋወሩት። ሮናልዶ በሊዝበን ይለብስ የነበረውን 28 ቁጥር ማሊያ ጠየቀ።
ነገር ግን ፈርጉሰን አይኖቹ ትኩር ብለው አዩትና አይደለም አንተ የምትለብሰው 7 ቁጥር ነው አሉት። ያ ቁጥር ለዴቪድ ቤካም፣ የኤሪክ ካንቶና ለጆርጅ ቤስት ታሪካዊ መለያ ነበር። የሲአር7 ብራንድ የአሸናፊነት ማሽን እዛ ላይ ተወለደ። በ2005 ዓ.ም ነገሮች ሁሉ ወደ ሌላ እየተመዘዙ ሳለ ሮናልዶን ልብ የሚሰብር የስልክ ጥሪ ደረሰው። በአልኮል ሱስ ምክንያት አባቱ ዴኒዝ አቬሮ በለንደን ሆስፒታል በከባድ የጉበት ህመም ተኝቶ ነበር። ሮናልዶ በሩሲያ ላይ ለሚደረግ ወሳኝ የዓለም ዋንጫ ማጣሪያ ጨዋታ ከፖርቹጋል ብሔራዊ ቡድን ጋር ነበር። አሰልጣኙ ስኮላሪ አባቱ እንደሞተ ነገረው። ሮናልዶ ግን ወዲያውኑ ወደ ሀገሩ ከመመለስ ይልቅ ያንን ጨዋታ ለአባቱ ተጫውቶ ለማሸነፍ ወሰነ። የበለጠ የሚያሳዝነው አባቱ ልጁ በዓለም ላይ ምርጥ ተጫዋች ሆኖ የክብር ማማ ላይ ሲወጣ የባሎንዶር ዋንጫ ሲያነሳ ለማየት አልታደሉም። ይህ ክስተት ሮናልዶ ክፉኛ ሰበረው። ነገር ግን ተስፋ ከመቁረጥ ይልቅ ወደ ትልቅ ቁጭት ቀየረው። ከዚያ ቀን ጀምሮ ሮናልዶ አልኮል መጠጣትን ሙሉ በሙሉ አቆመ። በ2007-8 የውድድር ዘመን 42 ግቦችን በሁሉም ውድድሮች በማስቆጠር ማንቸስተር ዩናይትድን ለሻምፒዮንስ ሊግ ድል አብቅቶ የመጀመሪያውን የባሎንዶር ሽልማት ለአባቱ መታሰቢያ አደረገ። በ2009 ዓ.ም ሮናልዶ የዓለምን የዝውውር ዋጋ ክብረ ወሰን በ80 ሚሊዮን ፓውንድ በመስበር ወደ ሳንቲያጎ ባርናባው አመራ። በዕለቱ ስቴዲየሙን የሞሉት 85,000 ደጋፊዎች የእሱን ስም እየጮኹ ነበር። በማድሪድ ቤት ሮናልዶ ተጫዋች ብቻ ሳይሆን ጎል የሚያመርት ገዳይ ሮቦት ሆነ። በ438 ጨዋታዎች 450 ግቦችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪም ሆነ። በዚህ መሃል ከባርሴሎናው ሊዮኔል ሜሲ ጋር ያደረጉት እግር ኳስን ወደ ሌላ ምዕራፍ ያሸጋገረ የ10 ዓመታት ታሪካዊ ፉክክር የዓለምን ስፖርት አፍቃሪ በሁለት ጎራ ከፍሎ ያናወጠ የክፍለ ዘመኑ ምርጥ ፊልም ነበር። አንደኛው ጎል ሲያስቆጥር፣ ሌላኛው በንጋታው ሃትሪክ ይሰራ ነበር። አንደኛው ባሎንዶር ሲያነሳ፣ ሌላኛው ዋንጫ ይበላ ነበር። በማድሪድ ቆይታው 4 ሻምፒዮንስ ሊግ ዋንጫዎችን በተለይ 3ቱን በተከታታይ ዓመታት በማንሳት ታሪኩን ሙሉ በሙሉ በራሱ ስም ጽፏል። ከክለብ ስኬቱ በተጓዳኝ ሮናልዶ ለሀገሩ ፖርቹጋል የነበረው ፍቅር ልዩ ነበር። ፖርቹጋል በታሪኳ ትልቅ ዋንጫ አግኝታ አታውቅም ነበር። በ2016 የዩሮ ዋንጫ ላይ ቡድኑ በብቸኝነት እየመራ ለፍጻሜ ደረሰ። ተጋጣሚያቸው ፈረንሳይ ነበረች። ነገር ግን በፍጻሜው ጨዋታ ገና በ25ኛው ደቂቃ ላይ በፈረንሳዩ ተከላካይ ዲሜትሪ ፓየት በደረሰበት ከባድ የጉልበት ጉዳት ምክንያት ሜዳውን በእንባ ለመልቀቅ ተገደደ። ዓለም በሙሉ ተስፋ ቆረጠ። ነገር ግን ታሪኩ እዛ ጋር አላበቃም። እግሩ በፋሻ ተጠቅልሎ በኤደር አማካኝነት የተቆጠረችውን ጎል ተከትሎ ከሜዳው ውጭ ሆኖ ከአሰልጣኝ ፈርናንዶ ሳንቶስ እኩል ቡድኑን በትዕዛዝና በጩኸት ይመራ ነበር። ያ እልህና ቁርጠኝነት መንፈስ ቡድኑን አነሳሳው። ፖርቹጋልን በታሪኳ የመጀመሪያውን ትልቅ የአውሮፓ ዋንጫ አነሳች። ሮናልዶም የሀገሩ እውነተኛ ጀግናና መሪ ሆነ። ከሪያል ማድሪድ በኋላ በ100 ሚሊዮን ዩሮ ወደ ጣሊያኑ ጁቬንቱስ አቀና። እዚያም በ3 ዓመታት ውስጥ 101 ጎሎችን አስቆጥሮ የጣሊያንን ሊግ ድል አደረገ። በመቀጠልም ወደ ቀድሞ ፍቅሩ ማንቸስተር ዩናይትድ ተመለሰ። በ2022 ዓ.ም ግን በግል ህይወቱ ላይ ሌላ አስደንጋጭ መከራ ገጠመው። ባለቤቱ ጆርጂኒያ መንታ ልጆችን በሰላም ለመውለድ ብትሞክርም ወንዱ ልጃቸው በተወለደበት ቅጽበት ህይወቱ አለፈ። ይህ ሐዘን በሜዳ ላይ ብቃቱ ላይ እና በማንቸስተር ዩናይትድ አመራሮች ጋር በነበረው ግንኙነት ላይ ትልቅ ጫና ፈጠረ። ብዙዎች የሱ ዘመን አብቅቷል፣ ሮናልዶ አርጅቷል አሉ። ነገር ግን እሱ አልተንበረከከም። ዛሬም ወደ ሳውዲ አረቢያ አልናስር ክለብ በመዘዋወር በዓመት 200 ሚሊዮን ዩሮ በማግኘትና በዓለም አቀፍ ደረጃ በታሪክ ከፍተኛውን የጎል ብዛት ከ900 በላይ ኦፊሴላዊ ጎሎች ያስቆጠረ ተጫዋች በመሆን አሁንም ንጉስነቱን እያሳየ ይገኛል። ከማዴራ ምስኪን ተስፋ ቢስና ረሃብ የበዛበት ጎዳኖች ተነስቶ ዛሬ የገዛ ራሱን 7 ኮከብ ሆቴሎች፣ ደሴቶችና የቢሊዮን ዶላር ኢምፔሪዎች እስከመገንባት የክርስቲያኖ ሮናልዶ ታሪክ የአንድ እግር ኳስ ተጫዋች ታሪክ ብቻ አይደለም። የሰነፍ ተሰጥኦን በትጋት በደምና በማይበገር ጠንካራ ስነ ልቦና ማሸነፍ እንደሚቻል ለዓለም ያሳየ ትልቅ መጽሐፍ ነው። ያ ምስኪን ልጅ እናቱ ሊያስወርዱት የሞከሩት፣ በትምህርት ቤት የተሳለቁበት፣ የልብ ህመም የነበረበት ልጅ ዛሬ የዓለም እግር ኳስ ንጉስ ሆኗል። ታሪኩ ለሁላችንም የሚነግረን አንድ ትልቅ እውነት አለ። ከየት እንደተነሳ ምንም አይገድህም። ጠንክረህ ሌት ተቀን ከሰራ ግን የምትደርስበትን የማማ ጫፍ ማንም ሊወስነው አይችልም።